መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል ይላል። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባትም። ለዚህ ነው ገና ቀርታለች የሚለው መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥነውም። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ፣ በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። ድነናል፣ በጅምላ እንኮነንም። ድነናል፣ መርገመ ሥጋ መርገመ ነፍስን ሽሮልን በአዳም በደል ከመጠየቅ ነፃ አውጥቶናል።